የቅርታ መድረክ ዝግጅታችን አሁንም ይቀጥላል። የደወላችሁ ስለሆነ ከልብ እናመሰግናለን። ዛሬ አንድ ጥያቄ አለን። በተጨማሪ ደግሞ ባለፈው ሳምንት አንቺ ጠይቀሽ ጥያቄዎችን ምላሽ የሰጡ አድማጮችን እንደዚሁ ዝርዝር እናቀርባለን። አዎ የባለፈው ሳምንት ጥያቄያችን አንገራቸውና ወደ ባለፈው ሳምንት ምላሾችን ነው። የዛሬው ጥያቄ እስከዛ እንዲመልሱ እንገራቸው። የተወደዳችሁ አድማጮቻችን በኤስኤምኤስ አድራሻችን 8200 ላይ ከመልሳችሁ በፊት ኤአርን እያስቀደማችሁ ነው ምላሽ የምትሰጡን። ባለፈው ሳምንት ከተላለፈው የይቅርታ መድረክ ዝግጅታችን የዛሬውን ጥያቄ ነው ለአድማጮቻችን የማደርሰው። አንድ ሰው የሆነ ታሪክ አጋርተው ነበር። እንግዲህ ይህንን ታሪክ የነገሩን እንደ ምሳሌ አድርገው ነው። አንድ ቤተሰብ ውስጥ ባልና ሚስቱ ይቆራረፉና ላለመነጋገር ድምፅ ላለማውጣት የከበድ ያለ ጉዳይ ገጥሟቸው መልእክት የሚቀያየሩት በደብዳቤ ነው እና አጋጣሚ ሆኖ ሰውየው ባልየው ነገ በሌሊት የሚሄድበት የስብሰባ ቀጠሮ ነበረውና ጠዋት የመነሳት ልምድ ደግሞ የለውም እና ያንን በጠዋት ባለቤቱ እንድትቀሰቅሰው ባፉ ከመናገር ይልቅ በደብዳቤ አስቀምጦላት እሷን ምላሹን በደብዳቤ አስቀምጣ ከስራውና ከመሄድ ከነበረበት ቦታ እንደተስተጓጎለ ታሪክ ነግሮን ነበር። ሰዓት ቀስቅሽ ብሎ ጽፎ ተነሳለችው ጽፋ ተነሳለችው። ግን ያንን ያየው መቼ ነው? ጠዋት የመነሳት ስላልነበረው ከረፈደ በኋላ ነበር እና ከስብሰባው ቀረ የሚል ታሪክ ያው ለብዙዎቻችን መማሪያ ይሆናል ብሎ ምሳሌ ሰጥቶን ነበርና ይህንን ታሪክ የነገረን ሰው ማን ነው? ከየት አካባቢ ነው? በአጭር የጽሁፍ መልእክት 8200 ላይ ከመልሳችሁ በፊት ኤአርን አስቀድማችሁ ስሙንና አካባቢውን ብቻ አስቀምጡልን። 5 የዚህ ጥያቄ ምላሾች ኢትዮ ቴሌኮም ያዘጋጅላችሁ ስጦታ አለ። ስጦታው ደግሞ 332 ደቂቃ የድምፅ እንደዚሁም ደግሞ 2 ጂቢ የዳታ 50 ደግሞ የአጭር የጽሁፍ መልእክት ለ5 ምላሾች እሰጣለሁ ብሏል ኢትዮ ቴሌኮም። ቀድሞ መለሰ ሽልማት ነው። ስለዚህ አድማጮቻችን